ትብብሩ ምን ይመስላል? ምን ላይ ደርሷል? ዛሬ ከአርበኛ ዘመነ ካሴ ጋር መገናኘታችሁን የሚገልጽ በፎቶግራፍም ተደግፎ የወጣውን መረጃ አይተናል። እንደው ትብብሩ በአጠቃላይ ምን ደረጃ ላይ ይገኛል? በአጠቃላይ የትብብሩ መንፈስ እኛ ተባብረን ካልሰራን ተያይዘን ልናጠፋ ነው። እያንዳንዱ እሳቤ ጋር ተያይዘን ነው። ምክንያቱም አማራ ከጠፋ አፋር አይቀርም፣ ትግራይ ከጠፋ አማራ አይቀርም እና ሌላ ኢትዮጵያውያን ደግሞ አብረን ካልተባበር እና አብረን ተሳስረን ካልሰራ ነው ደግሞ አጠቃላይ ተያይዘን እንዳናጠፋ ብለን ነው። እሳቤው ይሄ ነው። ከዚህ በላይ ደግሞ መሄድ ትንሽ ይከብደኛልና ቀጣይ ስላለ የሚቀር ነገር ስላለ ብዬ ነው። ነገሮቹ ግን ይፋ የሚሆንበት ጊዜ ሊኖር ስለሚችል ከዚህ በላይ መሄድ ስለማልፈልግ ነው። እንደው ሀጂ ኢብራሂም ይሄ ጊዜ ላይ መተባበር አስፈላጊ ነው ብላችሁ አምናችሁ እንግዲህ ወደዛ ሂደት ገብታችኋል። በዓላማም ይሁን በተለያየ መልኩ አትስማሙም፣ አንድ መንገድ ላይ ሆናችሁ አንድ መስመር ላይ ሆናችሁም አላችሁ፣ ግን መተባበር ያስፈልጋል አላችሁ። ለምን ወደዛ መጣችሁ? እንደው ትብብር አስፈላጊነቱን ምን ያህል ጉጉሙ አምኖበት ነው ውሳኔ ላይ ደርሶ እየሰራበት ያለው? የቀይ በሬ ነጭ በሬ ጥቁር በሬ ምሳሌ እንዳንሆን ነው ትብብሩ የሚያስፈልገው። ምክንያቱም አፋር ከጠፋ ሌላ ኢትዮጵያውያን ይኖራል ብሎ ስለማናስብ እንደገና ደግሞ ሌላ ኢትዮጵያ ብሔር ብሔረሰቦች ህዝቦች በተናጠል የምናጠፋ ከሆነ ደግሞ ቀሪ ሰዎች ህልውና ለመጠበቅ በጣም የሚከብድ በመሆኑ አገር ህልውና ለመጠበቅ አጠቃላይ ለኢትዮጵያ ህልውና ለመጠበቅ ነው። ትብብር ከሌለ አገር የሚፈርሳል፣ ህዝቡም አጠቃላይ ስለሚጠፋ በተናጠል እንዳናጠፋ ነው ይሄ ትብብር ያስፈልጋል ብለን ያሰብነው ማለት ነው። ይህን ትብብራችሁን አብይ አህመድ ያልተቀደሰ ጋብቻ ነው፣ ባንዳና ባዳ ናቸው፣ ተባብረው ሀገር ሊያፈርሱ ነው በሚል ቅስቀሳ እያደረገ ነው። ስለናንተ በአገዛዙ በኩል እየተባለ ያለው ሀገር ላይ ክህደት እንደፈጸማችሁ ተደርጎ እየተገለጸ ነውና ለዚህ ምላሽ አላችሁ? እኛ አጠቃላይ አሁን የምንተባበርና አሊያንስ ገና የምናስበው ነገር ይኖራል። ግን እኛ ባንዳ አይደለንም፣ ተሃድዎች አይደለንም፣ አገርም አንከዳም። ብልጽግና ተቃዋሚ ሆነን ታገል ብለን በብልጽግና ተቃዋሚ መሆናችን ደግሞ የኢትዮጵያ ጠላት አይደለንም፣ የኢትዮጵያ ተሃድዎች አይደለንም። ይሄ በወረኞች ወሬ ነው። ወረኞች ደግሞ የማይለው ነገር የለም። ሁሉም ነገር እንደፈለገ ነው የሚናገሩት። የኛ ጠላት ደግሞ ኢትዮጵያ አይደለም፣ ለፋኖ አማራ ህዝብ አይደለም፣ ለጎግሞ ከአፋር ጠላት አይደለም። የኛ ጠላት ማለት ብልጽግና ማለት ነው። ብልጽግና ማለት ድርጅት ነው። ይሄ ድርጅት ደግሞ አገር እንመራለን ተብሎ በለውጥ ምክንያት በህዝብ መስዋዕትነት የመጣ ድርጅት ነው። ህዝቡን መስዋዕት ከከፈለ በኋላ ደግሞ ህዝቡን የካደ ከሃዲ የሚባለው የዚህ ከሃዲ ድርጅት ደግሞ የሌሎችን ደግሞ አገር እንደካደ ማውራቱ ደግሞ ወሬ ነው እንጂ እኛ ወረኞች እኛ ከሃዲዎች አይደለም፣ ይታወቃል። ህዝቡ ደግሞ ይወስንልናል። ምክንያቱም እኛ ከሃዲ ከሆን ህዝቡም ይመሰክርልናል። እኛ ደግሞ ኢትዮጵያ ከሃዲዎች አይደለንም። ትብብሩ ግን ለመላው ዓለም ነው እየደገፈን ያለነው እና ዓለም ስለሚደገፈን ደግሞ የገሌ ባንዳ ነው የገሌ የሚባለው ነገር ደግሞ ወሬን ማሰራከት ነው እንጂ ትርጉም ያለው ነገር እንዳልሆነ ነው የሚገልጸው። እንግዲህ የክልሉ አመራሮችም ከኦህዴድ ብልጽግና ጎን ተሰልፈው በአፋር ላይ የአብይ አህመድን ጥቅም በማስከበር በማስጠበቅ ለአፋር ህዝብ ጀርባ የሰጡበት ሁኔታ ነው ያለውና አሁን የአፋር ህዝብ ከናንተ ጎን ነው ማለት እንችላለን? ከናንተ ጎን ተሰልፎ ለነጻነት ለመብቃት ዝግጁ ነው ማለት እንችላለን? ይሄ እንደ ማስረጃ የማቀርበው የተወሰነ ወራቶች ለምሳሌ 13 ወር 12 ወር ማለት እንችላለን። ከአንድ አመት ከ3 ወር ምናምን ነው አሁን እንደገና ወደ ትግል የገባንበት። እኔ ብቻ ሆኜ ነው የሄድኩት ወደ ጫካ ብቻ ሆኜ ከናጃቢ 3 ሆነ ነው የገባ ነው ከንዘፈሩ ማለት ነው። አሁን ግን ወደ ሺዎች የሚቆጠር የአፋር ወጣቶች 100 ኬላዎችን አልፎ በግድ ከኬላዎች ተሽለቅልቆ ወደ ጫካ የገባበትና ትግሉ በጣም የተደራጀ ኃይል ያደራጀንበት ይሄ ምስክር ማለት ይቻላል። አፋር ህዝብ ትግል ይፈልጋል አይፈልግም ማለት እነ ማስረጃ ማቅረብ እንችላለን። እና አፋር ህዝብ አሁን ዛሬ ደግሞ ብልጽግና የሚባል ስም አፋር ለመጥፋት የመጣ መሆኑን ነው የሚያስበው። ምክንያቱም እኛን ለመጥፋት የመጣ መንግስት ነው አሁን ያለው ብሎ ያስባል። ስለዚህ አጠቃላይ ግን እኛን የማይደገፍ አፋር ወጣቶች፣ ሴቶች፣ ሽማግሌዎች፣ ሃይማኖት ሰዎች ያለ አይመስልም። ካሉ ግን ብልጽግና ተብሎ የተሰለፉ የጥቅም አጋሮች ብቻ ናቸው እኛ ላይ ተቃውሞ የሚያርጉት። መንግስት እንዳለ ያስመሰላሉ። ይህን መንግስት ያለ ህዝብ ሊኖር ስለማይታሰብ ህዝቡ ደግሞ በሙሉ ማለት ይቻላል 80% 90% ማለት እንችላለን በጎጎሞ ጋር ነው ማለት እንችላለን። ሀጂ ኢብራሂም ትብብር ስትመሰርቱ ብዙ ጊዜም ይባላል አንድ የጋራ ጠላት ብላችሁ አብይ አህመድን ጥላችሁ አውጥታችሁ እሱን ልትፋለሙ እንደሆነ ነው የምንገምተውም የምንጠብቀውም። ግን ከሆነ በኋላስ ሀገር እንዴት ትቆማለች? አብይ አህመድ አንድ እንቅፋት ነው፣ እሱን ዞር ማድረግ ከቻላችሁ በኋላ ነገር ግን በቀጣይስ በዓላማ አንድነት በዓላማ ስምምነት በኢትዮጵያዊነት ላይ የጋራ አጀንዳ አላችሁ ወይ? ነገ ኢትዮጵያን ለማስቀጠል ትብብሩስ በምን ያህል ደረጃ ህዝቡ እምነት ሊሰጠው ይችላል የሚለው በጥያቄ መነሳቱ አይቀርም። እዚህ ላይ የሚሉት አለ። ኢትዮጵያ ማለት
በተፈጥሮ የምትለያይ አገር አይደለም። አንድነት የሚወደድ ህዝብ ነው ኢትዮጵያ ህዝብ ማለት። አጠቃላይ ኢትዮጵያዊነት ደግሞ ማጥፋት የሌለበት ቅርስ ነገር ነው ለሀገር። ለኢትዮጵያ ህዝብ ደግሞ ኢትዮጵያ ህዝብ የሚለያይ ህዝብ ባለመሆኑ ምክንያቱ ደግሞ የህዝብ ውሳኔ የምንወስነው ውሳኔ ይኖራል ብለን እናስባለን። መጀመሪያ ግን ብልጽግና የማጥፋት ስራ ላይ ግን ህዝብ ነው የሚወስነው ጠቅላላ ለማለት ፈልጌ ነው። እና የኢትዮጵያ አንድነት ይቀጥላል እንጂ አይፈርስም። ሀጂ ኢብራሂም የጦርነት አዝማሚያ እየታየ ነው። ያው ፋኖ ወደ ጦርነት ከገባ 3 ዓመት ሆኖታል። ሌሎች ኃይሎች እየተቀላቀሉ ነው። ወታደራዊ እንቅስቃሴዎች እየታዩ ነው። ምናልባት በቅርብ የሆነ አጠቃላይ ጦርነት እንቅስቃሴ ሊኖር እንደሚችል ይገመታል። እንግዲህ ትብብሩም መሬት ላይ እየሰራችሁ እንዳለ ነው የምንሰማው። ስለዚህ በቀጣይ ምን እንጠብቃለን? ድል እንጠብቃለን። በቃ እናሸንፋለን ብለን ነው የምናስበው። እናሸንፋለን በእርግጠኛ እናስበው። እኛ ግን አማራጭ የለንም። ይሄ ጦርነት ሳንፈልግ ተገደን የምንገባ ባለፈው እስካሁን ተገደን የምንገባ መሆኑን ደግሞ በእርግጠኝነት እናውቃለን። አሁንም ደግሞ ለመላው ኢትዮጵያ የተካሄደውን ጦርነት ደግሞ እኛም የትም ገብተን የትም ዋሻ ገብተን ልንቀር ስለማንሆን እዚህ ላይ በግዴታ የማሳተፍ ግዴታ አለብን። እንደው በመጨረሻ ከህዝብስ ምን ትጠብቃላችሁ? አሁን የማይቀረው ተጋድሎ ከጫፍ ደርሷል። ስለዚህ ከህዝብ የምትጠብቁት አለ? ከህዝብ የምንጠብቀው ትብብር ጎን መሰለፍ ነው። ሌላ አማራጭ የለውም። ምክንያቱም እኛ ጎን ተሰልፎ ኢትዮጵያ ህዝብ ደግሞ በትብብር በመቆም አሁን ያለውን የብልጽግና መንግስት ደግሞ እንዲፈርስ ነው ተባብረን መስራት አለብን ነው አጠቃላይ ህዝቡ እኛ ጋር ተሰልፎ ማለት ነው። ለመላው የአፋር ህዝብና መላው የኢትዮጵያ ህዝብ አጠቃላይ አሁን ባለንበት ሰዓት ካልታገልነው ዕዳ ይሆንብናል። የኢትዮጵያ ህዝብና ኢትዮጵያ ሀገር ደግሞ ወደ ዕዳ እንዳትገባ ደግሞ አብረን ተባብረን ታግለን ተሳስረን በቁርኝት ከሰራ ነው ደግሞ ድል ቅርብ ጊዜ ስለሚሆን ጊዜው ዕዳ እንዳይሆንብን ደግሞ አብረን በመተባበር መስራት አለብን እና ህዝቡ እኛ ጎን ይሰልፍና አብረን እንስራ፣ አብረን እንታገል። አገር ደግሞ እንዳትፈርስ ደግሞ የሁሉም ኃላፊነት ስላለብን ወጣቶችም፣ ሴቶችም፣ ሽማግሌዎች፣ የሃይማኖት ሰዎችን ጭምር አጠቃላይ የኢትዮጵያ ህዝብ ደግሞ ተባብረን እንስራ ነው።